ሰይለወና አለማለም አሜና ኩትክ ዚሆን ሲል ለህክምና ቅዱስ እሰግድ ለከ ወዘለከ ይሰግድ ኩሉ ወርቅ ወረከት ተሞቶ አምላክ አማለት ወግዚና ጋስቶ ንጉሰ ነገስት አምላክ ተለሆነ ዘስሆነ ኩላ ዘነሱ ምስለው ዋከው ከማረን ቅዱስ ወልድ ከንዘይ አንተ ወሰሶት ሲል ከመዝበሉ ሰላም ለኪንዘ ንሰግድ ነው ለኪ ማርያም ያስተበቋቂ ማርያም የተማጸን ነው ይለንታና ይየማዊ ማህበረነ የሆኑ ገበሬ ጸሎተ ማርያም ድንግል ወላዲተ አምላክ ታበይ የሆነ ስለ እግዚአብሔር ተዳሰ መንፈስ ወዳጅ ወዳጅ ስላሴ ነዋላ ወተና አሁን ስላስተዋጽ ሁሉ ተመን ስለ ገብረ ሊተ ኃይለ እየተው ቅዱስ ሰው ሳይል እየተው ለፈተው ገብረ ኃይለ በመዝራይቱ ወዘርኦ ለለ አበይ ሊልኩ ወነስቱ ለሀየናን መናብርቲሆ የምደተታ ዋዝገቡ በረከቱ ለሮማን ወፈነው ረቁ ለወለቶ ለክርስቲያኑ የሆኑ ለአበዊና አብርሃም ወለዘውስ ከላለም ባረከኝ ቅድስት ዘተየ ፈትህኝ ወንዘኝ የማይሰሩ ለሰይጣን ሆነ በድን ወለተ አብርሃም ለኤፍሬም ፍቅር ውዳሴ ለእግዝእትነ ማርያም ድንግል ጸሎታ ለማርያም ወሰለተ ያድነን እመ ተወልዳ ጸሎታ ለማርያም ወሰለታ ለሕዝበ ክርስቲያን ይቅቡም እመ ተወልዳ ጸሎታ ለማርያም ወሰለታ ለነፍሳተ ሙታን ያድነን እመ ተወልዳ ጸሎታ ለማርያም ወሰለታ ለብፁዕ ቅዱስ ፓትርያርክ አባ ማትያስ ይቅቡም እመ ተወልዳ ጸሎታ ለማርያም ወሰለታ ለሊቀ ጳጳሳት አባ ሕርያቆስ ይቅቡም እመ ተወልዳ ጸሎታ ለማርያም ወሰለታ ለሀገሪቱነ ኢትዮጵያ ይቅቡም እመ ተወልዳ ጸሎታ ለማርያም ወሰለታ ለሀገርታ ወለማታ ተኩነነ ወልዳ መሬታችን ጣዕሟን በአንደበታችን ህብሯን በልቡናችን ሳልብን ጉባኤያችን ይባርክልን ይቀድስልን። ሰላም የዋለን አምላካችን ቀሪውን ጊዜ ባርኮ ቅዱሶ ሰላም ያስመሸን። አቡነ ዘበሰማያት ንስማ ወንግበር ቃለ ወንጌል ከቅዱስ ጸሎቶሙ ለቅዱሳን Oh
ረታትያ ውስተ አድባር ቅዱሳን አበድሮ ለእግዚአብሔር ባናቅም ጸጽዮንም እምኩሉ ታየንዮ ለያዕቆብ ረታትያ ቅዱሳን ያበድሮ ውስተ አድባር ቅዱሳን አበድሮ ለእግዚአብሔር ቅዱሳን
መንግሥተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ። አረግዝዮ ነገረ ዘወንጌል ሉቃስ ደረከ ማርያም አስከላለም የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 56 ወተንሳት ማርያም ፍጡነ በብዙ በመዋዕል ወሆረ ደወለ አይነከር። በዚያ ወራት ማርያም ፈጥና ተነሳችና ምንጭ በሚበዛበት ወደ ደጋው ሄደች። የይሁዳ ዕፃ ወደምትሆን ወደ ዳዊት ሀገርም ደረሰች። ወደ ዘካርያስ ቤትም ገብታ ኤልሳቤጥን እንዴት ነሽ አለቻት። ኤልሳቤጥን እንዴት ነሽ ስትላት የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ። ለኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴትስ ነኝ ስትይኝ ቃልሽን በሰማሁ ጊዜ ልጁ በማኅፀኔ በፍጹም ደስታ ዘሏልና። እግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ማርያም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቡናዬም በፈጣሪ በመድኃኒቴ ደስ ይላታል። የባሪያውን መከራ አይቷልና። እንሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ታላላቅ ሥራ ሰርቶልኛል፣ ስሙም ቅዱስ ነው። ይቅርታው ለሚፈሩት ለልጅ ልጅ ነው። በሥልጣኑ ኃይልን አደረገ። ልቡናቸውን ሐሳብ ከፍ ከፍ የሚያደርጉትን በተናቸው፣ ኃያላኑንም ከማዕርጋቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው፣ የተራቡትን ከበረከቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ባሪያውን እስራኤልን አስተቀበለው፣ ይቅርታውንም አሰበ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም አደርገዋለሁ ያለው። ማርያምን 3 ወር ያህል ከእርሷ ዘንድ ተቀመጠች። ከዚህ በኋላ ወደ ቤቷ ተመለሰች። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለት ይቀላል። ጌታ ደቀ መዛሙርቱ
በኪዳነ ቃሉ በስሉስ አካሉ በአማኑኤል ስሙ በተወገቡን በፈሰሰው ደሙ በሐቅ በመስቀሉ ይጠብቀን። ጉባኤያችንን ይባርክልን። ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አምላካችን ሕዝባችንን ከስደት ሀገራችንን ከጥፋት ይሰውርልን። ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ሰላም የዋለን አምላካችን ቀሪውን ጊዜ ባርኮ ቀድሶ በሰላም ያስመሸን። ያስጀመረን አምላካችን በሰላም ያስፈጽመን። አባታችን ሆይ በሰማያት የምትኖር ስምህ ይመስገን። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጣውእ እግዚአብሔር ይፍታ። አርቲስት ጌታቸው ታደለ የእመቤታችን የቅድስት ድንግል ማርያምንና የኢየሱስ ክርስቶስን ነገረ ስቅለቱን፣ ሕማሙን፣ መከራውን፣ ሞቱን የእሷንም ታላቁን ሐዘኗን የሚገልጥ የሚጠቅስ እጅግ በከበረ ቃላት የሚገለጥ ስዕሏን ስሎልን የጌታችንንም ስዕል ስሎልን እኛም እንድናየው በእመቤታችን ስዕል በረከት እንድናገኝ ለቅዱስ ሉቃስ የተገለጠች መልኳን ያሳየች እመቤታችን ለእኛም እንድትገለጥልን በረከቷን እንድናገኝ ይህንን ታላቅ እድል አመቻችቷልና የዛሬው ቀን ደግሞ ከፍ አድርገን እመቤታችንን የምናከብርበት ባሪያዋን አክባሪዋን ወንድማችንን ሰዓሊና አርቲስት ወንድማችን ጌታቸው ታደለንም ደግሞ የምናከብርበት ከፍ የምናደርግበት ዕለት ነው። እግዚአብሔር አምላካችን እንኳን ለዚህ ሰዓትና ለዚህ ቀን አደረሰን። መርሃ ግብራችን በቅደም ተከተሉ መሰረት ይሄዳል። የመጀመሪያው ዝማሬ ነው የሚሆነው። ከዝማሬው በመቀጠል ደግሞ እጅግ የምንወዳት እህታችን ገጣሚት ታናሿ ብላቴና ገጣሚት ሊና ደሳለኝ በመካከላችን ትገኛለች። እርሷ ከዝማሬው በመቀጠል ደግሞ ግጥም ታቀርብልናለች ማለት ነው። በመጀመሪያ ከወንድማችን ከዘማሪ ሐዋዝ ጋራ እንዘምራለን። እንግዲህ የዛሬው ቀን እመቤታችን ቅድስት ድንግል ማርያምን የምናከብርበት እንዲሁም ደግሞ የዚህ ታናሽ ወንድማችን ዓላማና እቅዱ ምን እንደሚመስልና ወደፊትም ያለውን ፕሮጀክት ይፋ የምናደርግበት እጅግ እድለኛና የተባረከ የሆነ ሰው ደግሞ የተመረጠ የሆነ ሰው ደግሞ የተሳሉትን ስዕላት ወደ ቤቱ ይዞ የሚሄድበት የበረከት ቀን ነው። እንግዲህ እመቤታችንን መስቀል ላይ ጌታ ልጇ ከተሰቀለ በኋላ ወደ ቤቱ ይዟት የሄደ ሐዋርያ የሐዋርያ ማን እንደሆነ ስመጣ ጠይቃቸዋለሁ። እንደዚህ ሐዋርያ መመረጥ መባረክ የፈለገ እመቤታችንን ስዕል ይዞ ወደ ቤቱ ይሄዳል፣ የጌታን ስዕል ይዞ ይሄዳል ማለት ነው። በቅደም ተከተል መርሃ ግብራችን ይቀጥላል። አሁን ቀጥታ የምንሄደው ወደ ዝማሬ ነው። ዝማሬውን የሚያቀርብልን ወንድማችን ዘማሪ ሐዋዝ ተገኝተው ወደ እሱ ይወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ
አምላክ አሜን። ሊቃውንተ ቤተክርስቲያን አባቶቼ፣ እንዲሁም እጅግ የተከበርከው ወንድማችን መምህር ግሩም፣ የዛሬው ቀን የተከበርከው ሙሽራ የሆንከው ወንድማችን አርቲስት ጌታቸው፣ እንዲሁም ክቡራትና ክቡራን አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ በወደደን ፍጹም ባፈቀረን እስከ መስቀል ሞት በደረሰ ፍቅሩ የዘላለም ሕይወትን በሰጠን ወልደ አብ ሕያው ወልደ ማርያም ስግው በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም በሆነ ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን ዋላችሁ? አሜን። በቸርነቱ በምሕረቱ ይህን ሰዓት የለገሰን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ማደሪያ የሆነች የአዲስ ኪዳን ኪሩብ እማ አምላክ ወላዲተ አምላክ የጭንቅ አማላጇ ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። እንግዲህ የእመቤታችንን አምስቱን ሐዘናትን እያሰብን የወንድማችንን ደግሞ ያዘጋጀውን ስዕል የምንመርቅበት ዕለት ነው። ወንድሜ እንኳን ደስ አለህ ልል እወዳለሁ። ይሄ ወቅት የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማሙን መከራውን የምናስብበት ወቅት ነው። ደግሞ በተጨማሪ የእመቤታችንን ሐዘን እንዲያው እንመለከታለንና መልካም ፈቃዳችሁ ቢሆን ከአንድ ዝማሬ በተጨማሪ ስለ ጌታችን መከራ ደግሞ ዛሬ ስለተሰባሰብንበት ርዕስ ስለ እመቤታችን ሐዘን ልጇን እያየች እንዴት እንዳዘነች የሚያወሳ አጭር ስንኝም ስላዘጋጀሁ በትህትና እንድታደምጡ በፍጹም ፍቅር ሆኜ እጠይቃለሁ። እንግዲህ ዘማሪ ሲገጥም ሰምታችሁ ሊሆን ይችላል። እስቲ ዛሬ ደግሞ በእኔ ትመለከቱታላችሁና ጆሮአችሁን ለጥቂት ሰዓት እንድታውሱኝ በእግዚአብሔር ፍቅር በድንግል ማርያም ፍቅር እጠይቃችኋለሁ። እሽታችሁ ደረሰኝ? እምቢታ ነው እሽታ? እሽታችሁ ደርሶኛል? ጭብጨባ የለም፣ ያው ጾም ስለሆነ ስለዚህ እንሰማለን ግጥሙን። የግጥሜ ርዕስ ዝምተኛው በግ የሚሆን ይሆናል። ግጥሙን የጻፍኩት እጅግ ተወዳጅ ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ገጽ ካጋራው ዝምተኛው በግ ከተሰኘው እጅግ ተወዳጅ ስብከቱ ነው። ዝምተኛው በግ ስቀለው ይወገድ፣ የጲላጦስ ደጃፍ በጩኸት ይናገር። ከሰገነቱ ስር ወታደሩ ሰፍሯል። የእስራኤል ሰማይ ዛሬ እጅግ አቅላልቶ ፀሐይቱ ገራ ያለ ልክ ወጥታለች ግለቷ በርትቶ። ከሐና ቀያፋ ከሄሮድስ ጲላጦስ ሮሜና አይሁድ ኮከባቸው ገጥሞ ሽር ጉዱ በስቷል ድግስ እንዳለበት ሕዝብ ሁሉ ታድሞ። አዎ ነገሩ ድግስ ነው። ንጹሕ በግ ተገኝቷል ቀንዱ ያልከረረ እምቢታን የማያውቅ ድምፁ ያልወፈረ። አዎ ነገሩ ድግስ ነው። ሰማይ የወጠነው ነቢያት በትንቢት የተናገሩለት ሲጠበቅ የኖረው እንዴት ያለ ድግስ! እንዴት ያለ ድግስ! ለዓለም የሚበቃ ሁሉ የሚበላው ከደሙ ንጹሕ ነኝ። የጲላጦስ ድምፀት በአብርሃም ልጆች ኮታ ተዋጠና ጅራፍ ተገመደ። እንደ አይሁድ ልማድ እንደ ሮሜዎቹ መስቀሉ ተቃና። ለምን አይል በጉ ፍርድ ተጓደለ፣ አይል በተቃውሞ ሚዛን ተታለለ። እውነት አለኝ ቆዩኝ አድምጡኝ ስለ ፍርድ ሳይል አንዲትም ቃል ፈቀደ ሊታረድ። ስቀለው ይወገድ። ዓርብ እንዳልነበረች የሳምንቱ ማብቂያ ዓርብ እንዳለም ሆነች የዘመናት ጭላጭ ፍጻሜ ጠብታ ነጥብ መደምደሚያ። ብዙ ድምፆች ዙሪያ ብዙ እርግማኖች፣ በጩኸቶች ጣልቃ ደሞ በእኛ ይሁን የሚሉ ሰቃዮች፣ በግርግሩ ዳር ማበሻ የሚሰጡ እንደ ቬሮኒካ የሚያለቅሱ ሴቶች። በዚህ ሁሉ መድረክ ዝም ያለ አንድ በግ የተጎሳቆለ፣ በቃላት ወጀብ መሃል የጸጥታን መልህቅ በጽኖ የጣለ፣ በእርግማን በሰላት ሁሉ ተናጋሪ ሁሉ አቃቤ ሕግ በሆነበት መሃል ዝም ያለ አንድ በግ። የሚቆጠር አጥንት ጅራፍ የገለጠው የለምጽ ብራና፣ የሚነበብ ትራት ደም እሽ የጋረደው የቁስል ደመና፣ ሰው አይቶ እንዳላየው ፊቱን የሚያዞርበት የደቀቀ አካል፣ ደም ግባት የሌለው የደፋ የሾህ ዘውድ የሕማማት አክሊል። ዝም በዚህ ሁሉ መሃል ዝም በአይሁድ ጅራፍ መሃል
ዝም በሮም መስቀል መሃል ዝም በማይታበስላት የእናት ለቅሶ መሃል ዝም ከእናትም እናት በማርያም እንባ መሪር ሐዘን መሃል ሁሉን ቀልቦ በሚያውቅ በአምላክ ሕሊና ይህን ያህል እርምጃ ይቀረኛል አሁን በማለት ሳይቀና የድንግል እናቱን ጩኸትና እንባ ከቅርቡ እየሰማ በወደቀ ቁጥር በቆሰለ ቁጥር ሲያያት አንድ እናቱን በለቅሶ ስትደማ ለልጅ ልብ እንዴት ነው ያውም ከልጅም ልጅ ኢየሱስ ክርስቶስ ለእናት ልብ እንዴት ነው ኢየሱስ ክርስቶስ አንድ ለእናቱ አንድ ለዓለሙ አንድ ለአባቱ ይህ ሐዘን እንዴት ነው ከእናትም እናት ድንግል ወላዲቱ ዝምተኛው በግ ሆይ ፀሐይ ጨልማለች ከዋክብት ወደቁ ዝም ስትል አንተ መባረክት በድምፀት ድምፅህን አስታወቁ በጸጥታ ደወል በመከራ ጥሪ ጠራህን ወደ ክብር ከኃጢአት ተለይተን ከቅዱሳን ጋር እኛ እንድንቆጠር በዝምታ አዋጅ ጠራህን ወደ ሕይወት ወደ ጽዮን ተራራ እንድንኖርልህ ተለይተን ካለን ከክፉዎች ጎራ ምን ይሆን ዝምታ እንዴት አልተሰማ የበቃኝ ማቃሰት ስትል ሳትል ስጡኝ ፋታ እረፍት በሌለው ጦርነት ባማረው ጡንቻ በወጠረው በጭፍራዎች በትር መዳፍ ስትመታ ዝምተኛው በግ ሆይ ምስጢሩ ከአድማስ ከከዋክብት ብርሃን ፍንጥቅ ረቀቀብኝ ምን ተሰምቶ ይሆን ስለ እናንተ እንባ ስለ እርጥቡ መስቀል ወይስ ስለ ቁስልህ ስለ መዳናችን ዝምታ ይንገረኝ የብርሃን ፍትህ ኃያላን የሚያፍሩት ሲመታ በጥፊ ጅብ ምራቅ ሲተፋበት ለጅራፉ ድምፀት ለአይሁድ መፈክር ለሮሜዎች ችንካር ካፍህ ቃል አልወጣም ከማራቸው በቀር መግደል ለቸኮሉ ለሮሜና አይሁድ ዝም ያለ በግ ሆንክ ሚሻለት ሚታረድ በጉ ለእግዚአብሔር አንተ ዝምተኛው ወልድ ጓለም ሕያው ወልደ ማርያም ስግው ዝምታ ይንገረኝ አንደበቴ መሃል ምላሽ ለመላብኝ ዝምታ ይንከረኝ ስለ አንዲት ፊደል ሺህ ዓረፍተ ነገር ሺህ ሐረግ መላሽ ነኝ ድካም የለብህም ሊያበረታ መጥቶ አምልኮን ሰዋል ለከይደሉ ስብሐት እያለ መልአኩ በጌቴ ሴማኒ እንዳመሰገነ ዝምታህ መልስ ነው ፍቅርና ምሕረት ኃይልና ንግስና መስቀል መልስ ነው ደም ሳይፈስ ስርየት ከቶ የለምና በልብሽ መጠበቅ የጽሞናን ሕይወት በፍቅር የኖርሽው ዝምተኛይቱ የጭንቃ አማላጇ የመስቀል ስር ክብሬ የጌታዬ እናቱ ከእንባ በስተቀር ተዉት ልጄ ብለሽ ያልከለከልሽ ቅድስት ምስጢሩን በሕሊናሽ ጠንቅቀሽ ያወቅሽው የዓለሙን ድነት ከዝምታሽ ይምንት ከእምነትሽ ጥቂቷን ባገኝ እመኛለሁ አይምሮውን ልቡን የመስቀሉን ፍቅር ሳይብኝ እላለሁ ዝምተኛውን በግ አንድያ ልጅሽን ሳመልከው ሳከብረው በምልጃሽ እኖራለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር Thank you.
ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲገርፉ በከበቡት ፊት ቃል ከለከለ እኔ እንድናገር እርሱ ዝም አለ። እኔ እንድናገር እርሱ ዝም አለ። ታስረሃል ስለኔ ኢየሱስ መድኔ፣ ታስረሃል ስለኔ ኢየሱስ መድኔ። ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ። የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ። እርቃኑን ሆኖ ፈተለው ልብሴን እንዲሁ ወዶኝ ጠጣሁም ጣጤን። በምህረቱ ጠል ነፍሴን አርክቶ አለመለመኝ እርሱ ተጠምቶ አለመለመኝ እርሱ ተጠምቶ። ተጠማ ስለኔ ኢየሱስ መድኔ፣ ተጠማ ስለኔ ኢየሱስ መድኔ። አእዳው እለ ለአኳሁ ለአዳም ተቀነዋ በቅንዋተ መስቀል። ወዮ አዳምን የፈጠሩ እጆች በመስቀል ላይ ተቸነከሩ። ወስብሐት ለእግዚአብሔር። ስለ ዝማሬው የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለወንድማችን ለዘማሪ ሐዋዝ እግዚአብሔር አምላክ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን በሉ። ዝማሬ መላእክት ያሰማልን። እንግዲህ ዛሬ ታላቅ ዕለት ነው። ወንድማችን ሰዓሊና አርቲስት ጌታቸው ታደለ የእመቤታችን የቅድስት ድንግል ማርያምን የልጇ የኢየሱስ ክርስቶስን ስዕል የሳለበትና ከፍቅሯ በረከት እንድንጠግብ ሁላችንም ለዚህ በረከት የሰበሰበበት ዕለት ነው። እመቤታችንን ከፍ አድርገን ፍቅሯን በልባችን ያለውን ወደ ውጭ አውጥተን እየመሰከርን የምንውልበት ነው። ታላላቅ መምህራን ስለ እመቤታችን ተናግረው የማይጠግቡ በርካታ መጻሕፍትን የጻፉላት እጅግ የምንወዳቸው በቤተክርስቲያን ትልቅ ስራ የሰሩ መምህራን በመካከላችን አሉ። ገጣሚያን አሉ፣ ዘማሪያን አሉ። መርሐ ግብራችን እንዲህ እያለ ይቀጥላል። ተወዳጅ እህታችን ገጣሚት ህሊና ከዚህ በመቀጠል ግጥም ታቀርብልናለች። እጅግ የምንወዳቸው መምህራችን መጋቢ አዲስ ዶክተር ዳስ በመካከላችን አሉ። ብድግ ብላችሁ ተቀበሏቸው። መምህራንን እንዲህ ብለን ነው የምንቀበላቸው፣ ምክንያቱም እዚህ የደረሱት እንዲሁ አይደለምና ከፍ አድርገን አክብረን ነው የምንቀበላቸው። የምንወደው ወንድማችን በኩረ ምዕመናን ሚሊዮን ጀማልን በመካከላችን ከነ ቤተሰቡ ተገኝቶልናል። አረፍ አረፍ በሉ። እግዚአብሔር አምላክ ለዚህ ቀንና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ቀጥታ የምንሄደው ወደ ምንወዳት እህታችን ወደ ገጣሚት ህሊና ይሆናል። ከሷ ጋራ ግጥም ከሰማን በኋላ
የምንሄደው ወደ አንድ ዝማሬና ቀጣይ የመጀመሪያ ዙር ቅዱሳን ስዕላትን ወደዚህ ወደ መድረኩ አውጥተን መርሃ ግብር እናከናውናለን። ከዚያ በመቀጠል ተወዳጁ መምህራችን መጋቢ ሐዲስ ዶክተር ሮዳስ መድረኩን ይይዛሉ ማለት ነው። በመርሃ ግብሩ ቅደም ተከተል ማለት ነው። አሁን ወደ እህታችን ወደ ገጣሚት ህሊና የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ይሁን። ይሰማል በደንብ? እሺ። ከጊዜ የጠፋ ልቤ ብርሃን አይመለከትም። በበራ ማለዳ ጸልሞ ካገኘው ይወድቃል የትም። መንገዴን ትቢት አቅልሎት በፍታ የምሰባበር በረሃ ነፍሴን ማስታምም ስዱድ ነኝ ከረፍትሽ መንበር። በፍቅርሽ ጠብታ ልርስ ናፍቆቴን እንድታይልኝ ድንግል ሆይ ወለላ እናቴ ለአንድ ጊዜ ዘንበል በይልኝ። ባርጋኖን ጡም ምስጋና ስምሽን ባላሳምርም በኤፍሬም ንዑድ ውዳሴ ክብርሽን ባልመረምርም እመኝኝ ሰነፍ ጸሎቴን ደግሜ አልደረድርም። ጻዕዳ ልብሴን አሻግሮ ሙት ልቤን ማን ሊጠይቀኝ? እንዲህ ነው ዓለም ስሌቷ ገድላ ነው የምታደምቀኝ። እምባዬን ባፈር ለውሼ ስንቱን ጣር ዘንግቼዋለሁ ፍቅርሽን አልጠረጥርም። ዛሬ ግን ትቢት አርክሶኝ ለቁስሌ ደጅሽ መድረሻ አንዲት ክንድ አልሻገርም። እርቃኔን ችሎ ሚሸፍን ቅንጣት ክር የለም ካካሌ። ሸምኝኝ በጸጋሽ መዳፍ አቲኝ ከነበደሌ። ልጅ ነፍሴን ከፍቅርሽ እቅፍ አቅርበሽ አባቢልኝ። ድንግል ሆይ ሩሩር ግቤ ለአንድ ጊዜ ዘንበል በይልኝ። ከዘመን የጠፋ ልቤ ብርሃን አይመለከትም። በነጋ ማለዳ ጸልሞ ካገኘው ይወድቃል የትም። ከታይታ ውሌ ላይ ጸና መራቆት ውበት ላይ ሆነኝ። ትቢቴ ካባቴ ዙፋን አመፄ ከፍቅርሽ ለየኝ። የነፍሴ አምባ መጠጊያ ብርሃን ጻዳ ርግቤ። የድቀት ቀናቴ በትር የስደት ዘመን ምግቤ። ጠላቴ እልል እያለ ሲታወጅ ክፉ መርከሴ። ደብቂኝ የጽድቄ ድንኳን ሸምኝኝ የጸጋ ልብሴ። ከኃጢአት ሐሩር በረሃ ጥማቴን እንድታይልኝ ድንግል ሆይ ወለላ ርግቤ ለአንድ ጊዜ ዘንበል በይልኝ። ከደጅሽ ብኮበልልም አፍሬው የበደል ሸክሜን። እናቴ ንጽሕት ዕንቁ ጎብኝልኝ ስውር ህመሜን። መሰበር መጎንበስ ምኔ መቃተት የህመም በሬን። በዓለም ፍርድ የገመደለ ላዋይሽ ልከ ነገሬን። ፍልቅልቅ ጥርሴን አሻግሮ ሐዘኔን ማን ሊጠይቀኝ? እንዲህ ነው ዓለም ስሌቷ ሰብራ ነው የምታደምቀኝ። ሐሴቷ የበቀል ድግስ እሾህ ነው የዓይኗ ፈገግታ። አታላይ የሳቋ ምስጢር እምባ ነው የማታ ማታ። ከወይን ፍሬ ዘለላ በሚጥም ቃናሽ ልጠለል ፍቅርሽን አልጠረጥርም። ሙት ልቤ ከረፍትሽ ጸበል ጎንጭቶ ካልተፈወሰ አንዲት ክንድ አልሻገርም። ማርያም ፍኖተ ምሕረት ማርያም ፍስሐ አበባ የአዳም ገጸ በረከት የሔዋን የሐሴት ካባ። ጸዋሪ ዜና ገብርኤል በብስራት እንዳስደሰተሽ ጨለማ ነፍሴን አንጊልኝ መቃብር ልቤ ተገኝተሽ።
ጉልበቴን ትቢት አቅልሎት በፍታ የምሰባበር በረሃ ነፍሴን ማስታምም ስዱድ ነኝ ከረፍትሽ መንበር በፍቅርሽ ጠብታ ልረስ ናፍቆቴን እንድታይልኝ ድንግል ሆይ ሩሩር ግቤ ለአንድ ጊዜ ዘንበል በይልኝ እንደማር በለሰለሰ ልሳኗ ልቤን ስትረታ ታልዬ ብሰግድላትም እንዲነው ዓለም ወረቷ ልተካኝ አታመነታም ስሰበር ወርውራኘትም የቁስሌን ህመም አቃላ በድሌ ዘበተችበት በእንባዬ ዜማ ተራቃ ሳቋን ነው ያጎላችበት ተማምነው የተንተራሱት ቀን ሲጎል ከቆረቆረ እርምጃን ያስደገፉበት ከመንገድ ዝሎ ከቀረ ደስታ ነው ባሉት ጎዳና ማቅ ለብሰው ከተመለሱ ከክብር ለመወዳጀት ከእውነት ከተረሳሱ ቀን ከሌት እድሜ ገብረው አንድ ህይወት ካላተረፉ ምን ጋር ነው የመኖር ጣዕም የት ጋር ነው የስክለት ጫፉ የህይወት ብርሃን መቅረዝ ንጽሕት ድንግል እረፍቴ ሞገዱን ጸጥ አሰኝልኝ በጸጋሽ ነክሰሽ ከፊቴ ባርጋኖን ጡም ምስጋና ስምሽን ባላሳምርም በኤፍሬም ንዑድ ውዳሴ ክብርሽን ባልመረምርም እመኝኝ ሰነፍ ጸሎቴን ደግሜ አልደረደረም ልጅ ነፍሴን ከፍቅርሽ እቅፍ አቅርበሽ አባቢልኝ ድንግል ሆይ ወለላ እናቴ ለአንድ ጊዜ ዘንበል በይልኝ አንደበት የፈታሁበት ውብ ስምሽ ጡም ልሳኔ የልቤ በጎ መዓዛ የስቃይ መውጫ ሰበኔ የምህረት ብላቴና ሆይ ካልችላት ዓለም ግብ ግብ የታይታ ሽሚያ ገጥሜ አቅቶኝ ተረትቻለሁ በጥማት ደርቃ ተሟጣ በቀረች አንዲት እስትንፋስ ምልጃሽን ማልላለሁ እናቴ መፍቅሬ ድኩም ማልቀሻ መሸሸገዬ የጽልመት ለቴ ምርኩዝ የስደት ዘመን ጥላዬ እምባዬ ባለም ሲቃለል ውርደቴ ሲዘበትበት ከክብር የተራቆተ ነይ ጋኔን ሕይወት ዝሪበት ማርያም ምስራቀ ምህረት ማርያም ምልዕተ ጸጋ ከብኩን ነፍሴ ታርቄ ዘመኔን በፍቅርሽ ልርጋ ወስብሐት ለእግዚአብሔር ገጣሚት ህሊና ደሳለኝን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የእናንተ ድርሻ ቃለ ሕይወት ያሰማልን ሲባል አሜን ቃለ ሕይወት ያሰማልን ማለት ነው። በሉ ንፉግ አትሁኑ። ቃለ ሕይወት ያሰማልን። ታናሽ ብላቴና ነች ለእመቤታችን ለቅዱሳኑ እንዲህ የተቀኘች በየመድረኩ በየአውደ ምሕረቱ እመቤታችንን አምላኳን ታመሰግናለች። እጇ እንዳይነጥፍ እግዚአብሔር ይጠብቃት፣ በእድሜ በጤና ይጠብቃት። ቃለ ሕይወት ያሰማልን። እንግዲህ ዛሬ መርሃ ግብራችን እመቤታችንን ከፍ አድርገን የምናከብርበት ለቅዱስ ሉቃስ የተገኘች እመቤታችን ለእኛም እንድትገለጥልን የምንለምንበት ስለ እመቤታችን የምንሰማበት እሷን ከፍ የምናደርግበት ዕለት ነው። ለዚህ ደግሞ ምክንያት የሆነን ወንድማችን ሰዓሊና አርቲስት ጌታቸው ታደለ ነው። በርካታ ስዕላትን ድንቅ በሆነ ጥበብ ስሎልን በተለይ ደግሞ ሰርፕራይዝ የምናደርጋችሁ በኋላ ነው። የቀጣዩ መርሃ ግብራችን የበገና ነው። ከበገና በመቀጠል ስዕላቱን የምናሳይበት ነው። ከስዕላቱ በመቀጠል ወደ ዶክተር ሮዳስ ነው የምንሄደው ማለት ነው። በገናው አንድ ዝማሬ ብቻ ነው የሚቀርበው። አጭር ነው እያደረግን የምንሄደው ሰዓት ስለሌለን፣ ስለዚህ ወንድማችን ሰዓሊ እና አርቲስት ጌታቸው ታደለ እመቤታችንን ከፍ አድርጎ የሳለበት ልጇን እንደዚሁ በእውነት በተነገረው መልኩ ሳይሆን ከዛ በላይ እንድናየው በሚያደርግ መልኩ ስሎ ያዘጋጀልን ዕለት ነው። አሁን ማን እንደሆኑ አልነግራችሁም። 16 ስዕላት ግን አሉ። በተለይ መጨረሻ ላይ ደግሞ በጣም በሚደንቅ መልኩ የተሳለ ስዕል ነው ወደ እናንተ የሚቀርበው። አሁን ከእህታችን ከዘማሪት የትምወርቅ ጋራ አንድ ዝማሬ ዘምረን ወደ ስዕላቱን ማሳየትና እንሄዳለን። ከዛ በመቀጠል ደግሞ የምንወዳቸው መምህራችን መጋቢ አዲስ ዶክተር ሮዳስ ጊዜውን ይወስዳሉ ማለት ነው። እነዚህን ሁሉ በአጭር ጊዜ ውስጥ ነው የምናከናውነው፣ ሰዓት ስለሌለን ፈጠን እያልን በአጭር ጊዜ ውስጥ ነው የምናከናውነው። እህታችን ዘማሪት የትምወርቅ አንድ ዝማሬ ትዘምርልናለች። ቀጥታ ወደ እሷ ወስዳቸዋለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ያንተን ስራ ያንተን ግብር ማን ይመራመር ቸሩ መድኃኔዓለም ቸሩ እግዚአብሔር ቸሩ መድኃኔዓለም ቸሩ እግዚአብሔር በምን ቃል አንደበት ስራህ ይነገር ያንተን ስራ ያንተን ግብር ማን ይመራመር አዳም በበደለው መድኃኔዓለም ግሶ አዳም በበደለው መድኃኔዓለም ግሶ ዋለ ቀራንዮ ከለሜዳ ለብሶ ያንተን ስራ ያንተን ግብር ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ያንተን ስራ ያንተን ግብር ማን ይመራመር አለህም እንዳልል እንዲህ ይደረጋል የለህም እንዳልል ይመሻል ይነጋል ያንተን ስራ ያንተን ግብር ማን ይመራመር ተቸንክረው ዋሉ ቅዱሳት እጆቹ ተቸንክረው ዋሉ ቅዱሳን እግሮቹ ሰዎች ዘኑለት ለኔ ሲል ነው በሉ ያንተን ስራ ያንተን ግብር ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ያንተን ስራ ያንተን ግብር ማን ይመራመር ተቸንክረው ዋሉ ቅዱሳት እጆቹ ተቸንክረው ዋሉ ቅዱሳን እግሮቹ ሰዎች ዘኑለት ለኔ ሲል ነው በሉ ተቸንክሮ ዋለ እንደ ተራ ሽፍታ ተቸንክሮ ዋለ እንደ ተራ ሽፍታ እውር ስላበራ ሽባ ስለፈታ ያንተን ስራ ያንተን ግብር ማን ይመራመር ማን ይመራመር
ወንድማችን ዘማሪት እንዲሁም የበገና መምህርት የትምወርቅ ሙላት ረጅም ዓመት በበገና ያገለገለች እህታችን ነች። አሁንም በእድሜ በጤና ይጠብቅልን። እንግዲህ ከዚህ በመቀጠል ደግሞ 4 ቅዱሳት ስዕላት ወደኛ ወጥተዋል። እንደምታዩት ተሸፍነው ነው ያሉት። እነዚህን ስዕላት እንገልጣለን። ግን ለስዕላቱ ክብር ብድግ ብላችሁ ብትቆሙ ከዛ በኋላ በየቅደም ተከተል ስዕላቱን እንገልጣቸዋለን። እነዚህን ስዕላት እንግዲህ በወንድማችን አማካኝነት መምህራችን መጋቤ ሐዲስ ዶክተር ሮዳስ እንዲከፍቱልን እየጋበዘልን ነው። ወንድማችን ዶክተር ሮዳስ ነው ለዚህ ጋብዝና ስዕላቱን ተራ በተራ ይከፍቱልናል። እልል እያላችሁ ከፍ ከፍ እያደረግን ስዕላቱን እንግዲህ ከዚያ በመጀመር ዶክተር ሮዳስ ይከፍቱልናል። የመጀመሪያው ስዕል ሊከፈት ነው። የመጀመሪያው ስዕል እንደምታዩት እንግዲህ የእመቤታችን የቅድስት ድንግል ማርያም ስዕል ነው። ይሄንን ስዕል ከዛ ጋር ይሄ ስዕል እንግዲህ በጣም ይቅርታ በቅድሚያ እንኳን ደህና መጣችሁ ሳልል የእመቤታችን የእናታችን የቅድስት ድንግል ማርያም ወዳጆች የእውነት ወዳችኋትና አፍቅራችኋት ስለ እናታችን ስለ ክብሯ ብላችሁ እኔን ሳይሆን እሷን አክብራችሁ ስለመጣችሁ ልጇ መድኃኔዓለም ኢየሱስ ክርስቶስ በሰማያዊ ኢየሩሳሌም ዘላለማዊ ክብርን ያድልልኝ ይላለሁ። አመሰግናለሁ። ከዛ ይጀመራል ታሪኩ እንዴት ከፍ ይበልና ያው አብዛኛውን ስዕል እንግዲህ ቅዱስ ስዕልን ሁሉም ታውቁታላችሁ፣ አዲስ ታሪክ አይደለም። ግን እመቤታችን ቅድስት ድንግል ማርያም በስደቷ ሰዓት ሽፍቶች ከበዋት በጣም መከራ ውስጥ ገብታ ተጨንቃ ነበርና የልጇ ወዳጇ ልብስ ነጥቀው ስታለቅስ የነበረውን ስሜት ለመግለጽ ነው። ይሄኛው ደግሞ ቅዱስ ስዕል እንግዲህ እመቤታችን በመከራዋ ጊዜ እሾህ እግሯን የወጋትን ምሳሌ ለማድረግ የሰራሁት ነው። ይህ ሶስተኛው ደግሞ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ይዛ ውሃ ተጠምታ ውሃ ስጪኝ ብላ ስትጠይቅ ያለውን ለማሳየት ነው። አራተኛው እንግዲህ ልጇ ወዳጇ ጠፍቶባት በቤተ መቅደስ ፈልጋው ባገኘችበት ሰዓት ጥልቅ ሐዘን ውስጥ ሆና ስሜቷን ለመግለጽ ነው። እሺ ወንድማችን ሰዓሊ ጌታቸውን እናመሰግናለን። ዶክተር ሮዳስንም እናመሰግናለን። በክብር ወደ ቦታቸው ትሸኙልናላችሁ። እነዚህ ስዕላት እንግዲህ እንደተመለከታችኋቸው እመቤታችንን የሚገልጡ ናቸው። የመጀመሪያው ሽፍቶቹ እመቤታችን ቅድስት ድንግል ማርያምን በእርግጥ ታሪኩን ዶክተር ሮዳስ በደንብ ይነግሩናል። ግን ደንግጣ በነበረበት ጊዜ እንዲሁም አልቅሳ እንባዋ ከዓይኗ ሲፈስ የምታዩት ነው። በመቀጠል እሾህ የወጋት ነው። ውሃ ስትለምንና በሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ ያለው በቤተ መቅደስ ፈልገው አጥተው ያገኙትን የሚገልጥ ስዕል ነው። እዚህ ጋር ይቀመጣሉ። ከዚያ እነዚህን ስዕላት የምትገዙ ወደ ቤታችሁ ይዛችሁ መሄድ የምትፈልጉ ሰዎች 10ም ሆኖ 12 4ም ሆኖ 5 ወይም አንድ ሰው ወስዳለሁ ማለት ይችላል። እነዚህን ስዕላት ወደ ቤታችን እንደ ቅዱስ ዮሐንስ በቤታችን ይዤ ወደ ቤት እገባለሁ የሚል መጥቶ ይመዘገባል ማለት ነው። ከዚያ በኋላ የምናቀርብላችሁ ሰነድ አለ። እዛ ላይ በዚህ ዋጋ እንወስዳለን ብላችሁ ትሰጡናላችሁ። እንግዲህ ዋጋም ስለወጣባቸው ጊዜም ስለወሰዱ እንደው ለስዕላቱ ገንዘብ ተመን እያስቀመጥን አይደለም። ግን ጊዜ ስለወጣባቸው ዋጋ ስለወጣባቸው ነገም መልሶ እንዲህ አይነት ስዕላትን መሳል ስለሚያስፈልግ ወንድማችንን ማገዝም ስለሚገባ ዓላማውን ማገዝም ስለሚገባ የምትወስዱ ሰዎች መታችሁ እዚህ በግራ በኩል ታናግሩናላችሁኛል ማለት ነው። ካህናቱን በክብር ወደ ቦታቸው እንሸኛለን። ስዕላቱ እዚሁ ይቆያሉ። እንዲሁም እናንተም አረፍ አረፍ ትላላችሁ። በመቀጠል
ምናልባት አሁን እነዚህ ስዕላት ተመልክታችኋል። 4ም 5ም ሰዎች መጋቢ አዲስ ዶክተር ሮዳስ እያስተማሩን በዚህ በኔ በስተግራ በእናንተ በስተቀኝ በኩል መታችሁ እኛን ታናግሩናላችሁ ማለት ነው። ሌሎቹ ቀሪው ስዕላት በየተራ ነው የሚወጡት። ስለዚህ አሁን ካህናቱን ወደ ክብራቸው ወደ ቦታቸው እንመለሳለን። እናንተ በተረጋጋ መልኩ ዶክተር ሮዳስ ሐዲስን ትሰማላችሁ። ቀጥታ ወደ ዶክተር ሮዳስ ወስዳችኋለሁ። እናንተ ግን እኔን በስተግራ በኩል ስዕላቱን መውሰድ የምትፈልጉ ታናግሩኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ኢየሱስ ክርስቶስ ሆይ ከባህሪ አባትህ ከአብ ከባህሪ ሕይወትህ ከመንፈስ ቅዱስ ጋር ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። እጅግ ደስ ብሎኛል። እነዚህን ስዕላት ስገልጥ ብዙ ነገሮች በውስጤ ይመላለሱ ነበረ። ብዙ የሊቃውንት ምስጋናዎች በአእምሮዬ ይወጡ ይወርዱ ነበረ። ከነዛ መካከል አባ ጽጌ ድንግል በከመ ይትፌሳህ ሕፃን ሶበ ይሬ እሞ እትፌሳህ አንሰ ስእለኪ በርእይ ወተሳልሞ። ማኅሌተ ጽጌ ላይ ምን ይላል? አንድ ሕፃን እናቱን ባየ ጊዜ እንደሚፍለቀለቅ እንደሚደሰት ሐሴት እንደሚያደርግ እኔም ስዕልሽን በማየትና በመሳለም ደስ ይለኛል ይላል። በጣም የሚገርመኝ ነው። ሌላው መልክዓ ስዕል ላይ ናንፈርዝ ቅድመ ስዕላ እንዘንሁብ ጋዳ፣ በስዕሏ ፊት እያሸበሸብን እጅ መንሻ እንስጣት። እመቤታችን በጣም ስጦታ ትወዳለች። ደግሞ ወንድማችን በተለየ መልኩ የቅድስት ድንግል ማርያምን ስዕል ቃለ መጠይቁ ላይ ሳይ በዳይመንድ በአልማዝና በወርቅ እንደሰራ ቃለ መጠይቁን ተመልክቼ ነበርና እውነት ነው። ቅድስት ድንግል ማርያም በወርቅ፣ ቅድስት ድንግል ማርያም በዕንቁ፣ ቅድስት ድንግል ማርያም በሳፋየር፣ ቅድስት ድንግል ማርያም በኤመራልድ፣ ቅድስት ድንግል ማርያም በኦኒክስ መሰራት ይገባታል። ይህ ጥንት የነበረ ነው። እንደ አጋጣሚ ሆኖ ሰኔና ሰኞ ተገጣጠሙ እንደሚባል ወንድማችን ይሄን ስዕሉን ሲያስል እኔ ደግሞ የዛሬ 500 ዓመት የተደረሰ ለቅዱሳት ስዕላት ክብር የሚሰጥ አጼ ገላውዲዮስ ታውቁታላችሁ፣ ትልቁን ንጉሥ የደረሰው መልክዓ ስዕል የሚባል መጽሐፍን ሙሉውን ንባቡን ከነትርጓሜው አዘጋጅቼ መጽሐፉ ታትሞ ከትንሣኤ በኋላ ሊመረቅ ነው ማለት ነው። ተገጣጥሟል ማለት ነው። እንግዲህ ለእኔ 30ኛ መጽሐፌ ነው እና 30ኛ መጽሐፍ ማለት ቀላል አይደለም። ደግሞ ስለ ቅዱሳት ስዕላት ነው። በጣም የሚገርማችሁ ጥናታዊ ስራ ላይ በጣም አድርጌ ሳጠና እስቲ ግምት አስቀምጡ። የቅድስት ድንግል ማርያም ስዕላት ስንት ይመስሏችኋል? 10፣ 20፣ 30፣ 40፣ 5 ስንት ይመስላችኋል? በኢትዮጵያ የተቀደሰ ስዕሏ በዓመት አንዴ ይከበራል። መቼ? መስከረም 10። በመላው ዓለም ግን የቅድስት ድንግል ማርያም የስዕላቷ ብዛትና በዓል ሲቆጠር እኔ እንኳን ባደረኩት ሪሰርች 245 አይነት ስዕላት አሏት። አይገርምም? ስንት አይነት? 245 ስዕላት አሏት። እና በአዲሱ መጽሐፌ ላይ ወደ 20-30ውን አካትቻለሁና ወንድማችን እነዚህን ሁሉ በደንብ አድርጎ እንደሚስል አምናለሁ። እና አጭር ነገር ትንሽ ነገር ብናገር ደስ ይለኛል። እና የሳላቸው ስዕላት በዳይመንድ ተሳሉ የሚለውን ነገር ስሰማ እውነት ነው። በምድር ላይ በጣም የከበሩ ማዕድናት አሉ፣ የከበሩ ድንጋዮች አሉ። ቢያንስ ከ200 እስከ 300 ይጠጋሉ። እኔ በባህር ማዶ ቢያንስ ከ100 በላይ የሚጠጉትን የከበሩ ድንጋዮችን አይኖቼ ተመልክተዋል። በጣም ደግሞ የከበሩ የሚባሉት 4 ናቸው። የመጀመሪያው አልማዝ ነው ወይም ዳይመንድ ነው። ሁለተኛው ደግሞ ኤመራልድ ነው፣ ታውቁታላችሁ። በሉር የሚለው የመጽሐፍ ቅዱስ ኤመራልድ ነው። ሶስተኛው ሰንፔር ነው፣ ሰንፔር ሰፋየር የሚባለው ነው። አራተኛው ደግሞ ሩቢ ነው። ሩቢ ማለት ቀዩ ዕንቁ ማለት ነው። ስለዚህ ዳይመንድ፣ ሩቢ፣ ኤመራልድ እና ሳፋየር በጣም ደግሞ ፕሪሺየስ የተባሉ 4ቱ ናቸው። በእነዚህ ሁሉ የእመቤታችን ስዕላት ተስለዋል። ጥቂቶቹን ነው የምነግራችሁ። ለምንድን ነው እመቤታችን ጥንት በተለይ
በቢዛንታይን ዘመን ስዕሏን ይስሉና የእንቁ ፈርጥ ያደርጋሉ። በተለይ አክሊሏ ላይ የእንቁ ፈርጥ ይሰካል። ለምንድነው እንቁ የሚሰካላት? እመቤታችን በእንቁ ትመሰላለች። እንቁ ደግሞ ፐርል የምትባለው ማለት ነው እንትን ላይ ምድር ላይ አይደለም የምትገኘው፣ ከባህር ውስጥ ነው የምትወጣው። እንዴት ነው የምትወጣው? ኦይስተር የሚባል አሳ አለ። ያ ኦይስተር ውሃ ለመጠጣት አፉን በሚከፍትበት ጊዜ አሸዋዎች፣ ትንንሽ የሼል ቅርፍቶች ምን ውስጥ ይገባሉ? ሰውነቱ ውስጥ ይገባሉ። የሰውነቱ አካል ይሆናሉ። እንግዲህ ውስጡ ደግሞ ኔከር የሚባል የእናት ወይም የማዕድን እናት የሚባል እግዚአብሔር ንጥረ ነገርን አስቀምጦለታል። ካልሽየም ካርቦኔት አለው፣ ኦርጋኒክ ፕሮቲን አለውና ሌየርስ አሉት፣ ወደ 1000 ድርድሮች አሉት። እና እዛ ውስጥ ሲቀመጥ ይሄ ኔከር የሚባለው ምን ያደርገዋል? እንቁ አድርጎ ይሰራለታል። ምኑን? አሸዋውን እኮ ነው። ትንሿን አሸዋ እየደራረበ በሌል ላይ ሌየርስ እየደራረበ ቢያንስ እስከ 5 ዓመት ሊፈጅበት ይችላል። እና እንትኑ ይሄ ደግሞ ሌየሩ ድርብርብ አንጸባራቂ ነው። ካልሽየም ካርቦኔት ታውቁታላችሁ፣ ኦርጋኒክ ፕሮቲንም ጭምር ነው። ስለዚህ ሌየሩ ይደራረባል። ልክ በ5ኛው ወር በ3ኛው በ4ኛው ዓመት ከአሳ ሆድ ውስጥ ምን ይወጣል? እንቁ ይወጣል ማለት ነው። ስለዚህ እንቁ በሰው እጅ አይቀረጽም። እንደ ሌሎቹ ጄምስቶንስ እንደ ዳይመንድ እንደ ሳፋየር እንደ ሌሎችም እንደ ኤመራልድ አይቀረጽም። ከአሳ ሆድ ውስጥ ምን ይሆናል? ይወጣል፣ ይወለዳል። እና እቺ እንቁ ግን የእመቤታችን ምሳሌ አድርገዋታል የጥንት ሊቃውንት በሙሉ። ለምን? አትቆረጥም፣ ፍጹም ናት፣ የሰው እጅ አይነካትም። ቅድስት ድንግል ማርያምን በተመሳሳይ መልኩ እደ ብእሲ የወንድ እጅ ሳይዳስሳት በግብረ መንፈስ ቅዱስ አምላክን በህቱም ድንግልና ጸንሳ በህቱም ድንግልና ስለወለደች የንጽህናዋ የቅድስናዋ ምሳሌ እንቁ ስለሆነች የእንቁ ጌጥ አክሊሏ ላይ ሰኩላት ነበር። በጥንት ከቢዛንታይን ዘመን ጀምሮ ማለት ነው። ቅዱስ ያሬድ ድጓ የሚባል መጽሐፍ አለው። ድንግል ማርያምን በዚህች እንቁ ይመስላትና ምን ይላል? ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባህሪ ጸዓዳ። ማርያም ግን ከጥንት ጀምሮ በአዳም ባህር ውስጥ እንደ ነጭ እንቁ ታበራለች ይላል። ያቺ ነጭ እንቁ ባህር ውስጥ እንደምትገኝ በዝምታ ውስጥ እንደምትገኝ ድንግል ማርያምም ህይወቷ የዝምታ ህይወት፣ የአርምሞ ህይወት፣ የጽሙና ህይወት ነው። ስለዚህ ስዕሏ ሲሳል ከንፈሯ በጣም አነስ ተደርጎ ነው የሚሳለው። በጣም አነስ የአርምሞ የጽሙና ህይወት ውስጥ ነው ያላት እና እቺ በባህር ውስጥ ኖራች እንቁ ድንገት ስትወጣ በነገስታት በንግስታት አክሊል ላይ እንደምትሰካ ድንግል ማርያምም በአርምሞ በዝምታ በቤተ መቅደስ ኖራ በኋላ የአምላክ እናት የመሆን ድርብርብ ጸጋ ስለተሰጣት ድንግል ማርያም አክሊሏ ላይ የወርቅ እንኳን አይደለም የእንቁ በተለይ እንደዚህ ሰካ ያደርጉላት ነበረ። ሌላው በጣም የሚገርመው ወንድማችን ስለ ሐዘኗ ነው የሰራው። በእንቁ ይመሰላል። ምክንያቱም አሳው አሸዋው ወደ ውስጡ ሲገባ ደስታ ብቻ አይደለም፣ ህመም ይሰማዋል። እንቁ በሰውነቱ ቢፈጠርም በአሳው ውስጥ በሚፈጠረው እንቁ ምክንያት አሳው ምን ይሰማዋል? የተወሰነ ህመም ይሰማዋል። ቅድስት ድንግል ማርያም ጌታን በመውለዷ ደስታ ብቻ አይደለም፣ ሐዘን ገጥሟታል። ልክ አሳው እንደሚታመም ማለት ነው። 5ቱ ሐዘናት ይኸው ጌታ ሲጠፋ ስታዝን፣ ውሃ ስታጣ ስታዝን፣ እሾህ ሲወጋ ስታዝን፣ ወንበዴዎች ሲመጡ ስታዝን፣ ህይወቷ ሁሉ በሐዘን የተከበበ ነበረ። ረድኤቷ በረከቷ አይደረብን። ግን እንቁ ሲሰራ ኔከር ውስጥ ሲሰራ ርብራብ ይሄ አንጸባራቂው 100 እያለ ወደ 1000 ርብራቦች ሌየርስ እንደሚያደርግ ሁሉ እመቤታችንም ድርብርብ ጸጋ ተሰጥቷታል። እናት ስትሆን ድንግል ስትሆን እናት። ለዚህ ነው ይኸው ልብሷ ይኸው ቀይ ከውስጥ አለ፣ ከዚህ ሰማያዊ አለ። ይሄ ደንብ ነው። ማንም በዚህ ደረጃ አይሳልም። ምክንያቱም ሰማያዊ ልብስ የሚለብሱት የእስራኤል እናቶች ናቸው። እናት ሲሆኑ ሰማያዊ መጎናጸፊያ ይጎናጸፋሉ። ደናግል ደግሞ ቀይ ልብስ ይለብሳሉ። ይሄ እስራኤል ልማድ ነው። ቀይ ከለበሱ ሰማያዊ አይለብሱም፣ ሰማያዊ ከለበሱ ቀይ አይለብሱም። ምክንያቱም እናትነት ከድንግልና ድንግልና ከእናትነት ጋር አብሮ መሄድ ስላልሆነ፣ እሷ ግን ድርብርብ ጸጋ ስለተሰጣት ከላይ ሰማያዊ መጎናጸፊያ እናትነቷ፣ ከውስጥ ደግሞ የዘላለማዊ ድንግልናዋ ምሳሌ ቀይ ለብሳ ትታያለች። ይሄ አንደኛው ነው ማለት ነው። ልክ እንደ እንቁ ድርብርብ ጸጋ በረከቷ ይደረብን። ሌላ አገልጋይ ስትሆን እናት ስትሆን አገልጋይ ድርብርብ እንደ እንቁ ሌየር እንደ ኔከር ትሆናለች ማለት ነው። ለምሳሌ ሁላችንም የማን አገልጋዮች ነን?
የእግዚአብሔር አገልጋዮች ነን። እሷም መልአኩን እኔ እግዚአብሔር አገልጋይ ነኝ እንደ ቃል ይሁንልኝ ይደረግልኝ አለች። ግን አገልጋይ ብቻ ሳትሆን እናት ሆነችው። በጣም እኮ የሚደንቅ ነው። እንዛ አመቱ እሞረሰያ አይ ቅዱስ ያሬድ እናቱ ስትሆን አገልጋዩ ስትሆን እናቱን አደረጋት ይላል። ዓለምን ለፈጠረ ጌታ ዓለም ለሚገዛለት ጌታ እናት ተብሎ መጠራት ያልተለመደ ነገር ነው። ተሰምቶም ታይቶም አይታወቅም። ሌላው ድርብርብ ጸጋ እንደ ዕንቁ ድርብርብ ድንግልና ከወተት ጋር አስባችሁታል? ዝም ብላችሁ እስቲ ኮንተምፕሌት እያደረጋችሁ ሂዱ። ቤታችሁ ስትገቡ ለምሳሌ ደናግል ወተት የላችሁም። እናቶች ግን ሲወልዱ እግዚአብሔር ልጆቻቸውን በሚያሳድጉበት ገንዘብ ከጡታቸው ወተትን ያፈሳል። እሷ ድንግል ሆና ሳለች ወተት ተገኘ። ይሄ ከአእምሮ በላይ ነው። እና ሊቁ ቅዱስ ኤፍሬም ምን ይላል? ፈጣሪዋ ነህና አለ ለድንግል እናት ለጡቶቿ ወተት ሰጠህ አለ። አይገርምም? ምኗ ስለሆን? ፈጣሪዋ ስለሆን። ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ጠባህ። ፓራዶክስ እኮ ነው። ፈጣሪዋ ስለሆንክ ወተት ሰጥሃታል፣ ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ጠባህ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች ይላል። የምን ወተት? የጊፍት ነው። ማን የዋሳት? ራሱ ልጇ። ድርብርብ ናት እና በረከቷ ይደርብን እና እመቤታችን በዚህ ሁሉ መልኩ ስለምትመሰል የፐር እንቁ አክሊል በተለይ እዚህ ጋር ተሰክቶላት ይደረግ ነበረ። በተለይ ባህር ውስጥ ናት። በድንገት ወጥታ ምን ትሆናለች? እንቋ የነገስታት የንግስታት ዘውድ ላይ እንደምትሆን ድንግል ማርያምም የአርምሞ ሕይወት ኖሯት መጨረሻ ላይ የሰማይና የምድር ንግስት ሆና በሰማይ ስንት ከዋክብት ደፋች? በራእይ 12:1 ላይ 12 ከዋክብት ደፍታ ንግስቲቱ ተገልጣለችና ድንግል ማርያም ወርቅ ናት። ድንግል ማርያም እንቁ ናት። ሌላው ወንድማችን የሰራው እንደሰማሁት በዳይመንድ ነው። ዳይመንድ ትልቅ ነገር ነው። አልማዝ ይባላል። በጭሮዎች ምን ይሉታል? አድማስ ይሉታል። አድማስ ማለት አዳማስ ይሉታል። የማይበገር ማለት ነው። ጥሩ ጠንካራ፣ እንደ አልማዝ ጠንካራ አለ የለም። የጥንካሬ ምሳሌ ነው። የማይበገርነት ምሳሌ ነው። ብዙ እሳቶችን ማለፍ የሚችል ምንድነው? ዳይመንድ ነው። ዳይመንድ ደግሞ በቀላሉ አይገኝም። ዝም ብሎ አይገኝም። ከመሬት ጥልቅ በታች ነው የሚገኘው። ብዙ ፕሬሸርን አልፎ ነው የሚገኘው። አልፎ ከተገኘ ከወጣ በኋላ ግን የሚገርማችሁ የመሬቱ ቆሻሻነት ዳይመንዱን አይለውጠውም፣ አብርቶ ይታያል። ድንግል ማርያምም ሕይወቷ የዳይመንድ ሕይወት ነው። የማይለወጥ ንጽህና፣ የማይለወጥ ቅድስና፣ የማይለወጥ ብርሃን፣ የማይለወጥ ድንግልና፣ የማይለወጥ እናትነት፣ የማይለወጥ ጽናት፣ የማይለወጥ ፍቅር፣ የማይለወጥ ታማኝነት ከቤተልሔም እስከ ቀራንዮ የደረሰች ዳይመንድ ናት እመቤታችን። የኛ ዳይመንድ ለአምላክ ደግሞ ውድ ዳይመንድ ሆና እናት የተባለች። እውነት ሐሰት? እውነት ነው። ምንም ልንለው አንችልም። እንደውም አባ ጊዮርጊስ ዘጋስጫ በአልማዝ ይመስላታል። አልማዝ ምንድን ነው ይላታል። የማኅተመ ድንግልናሽ አምሳል ነው ይላል። ያ ጽኑ እንደሆነ ያ ብርቱ እንደሆነ ለማይለወጠው ለማኅተመ ድንግልናሽ አልማዝን መስዬ እናገራለሁ ይላል አርጋኖን በተባለ መጽሐፉ ላይ። ሌላው ወንድማችን ከሳለው ስዕል ጋር አልማዝን ሳስባት አልማዝ በብዙ እሳት ውስጥ ተቋቁማ እንደምትወጣ እመቤታችንም በብዙ መከራ ውስጥ ነው ያለፈችው። ሕይወቷ ሁሉ ከቤተልሔም ጀምሮ እስከ ቀራንዮ ድረስ ብትሄዱ የአልማዝ ሕይወት ነው፣ የዳይመንድ ሕይወት ነው። ግን ያልተበገረች ናት። አስባችሁታል? ገና እንደወለደች ወደ ምድረ ግብፅ ያ ሁሉ መከራ ያ ሁሉ ስደት፣ ቀራንዮ ላይ እናት ሆኗ የልጇን መከራ ማየት ከባድ ነው። ማንም ሰው ሊቋቋሙ አይችልም። እሷ ግን ዳይመንድ ሆና የወጣች ናትና ወንድማችን ትክክለኛውን ያደረገው ይገባታል። እመቤታችን ሰምፔራችን ናት። ሰምፔር የእግዚአብሔር ዙፋን በሳፋየር ነገር ተሰራታለ። ሳፋየር ምንድን ነው? ሰማያዊ ነው። የእግዚአብሔር ዙፋን በሰምፔር እንደተሰራ ሕዝቅኤል ይናገራል። ሙሴ ሲና ተራራ ላይ አይቷል። ያ ማለት እመቤታችን የማኅፀኗ ምሳሌ ነው። ለዚህ ነው ሰማያዊ ቀለም የሚደረግላት ራሷ ሰምፔር ስለሆነች ነው። ሰምፔር ናት። ሰማያዊ ቀለም ማለት ምንድን ነው? የእናትነቷ ምሳሌ ነው። እሷ ራሷ እንደ ሰምፔር ናት። የእግዚአብሔር ዙፋን በሰምፔር ተሰርቷል። ሕዝቅኤል 1 አንቦ ራእይ ላይም አንቦ በምን በሰምፔር። ሰምፔር ደግሞ ሳፋየር ምንድን ናት? ሰማያዊ ናት። ብሉ ከለር ናት። በጣም ደስ ትላለች ሳፋየር።
እኔ በጣም ካየኋቸው ውስጥ እንደ ሳፋየር ደግሞ በጣም የሚያስደስተኝ የለም። እና የእግዚአብሔር የዙፋኑ ምሳሌ ነው። ድንግል ማርያምስ የእግዚአብሔር ዙፋን ናት አይደለችም? እስቲ ሊቃውንት ማንን ላስታውስ? አባ ጊዮርጊስ ማኅፀኗን ካነሳው ከርሰ ድንግል አብዮተ ለዓለም አየራት ይላል። ይሄ ሰማያዊ ማኅፀኗ ካየራት በለጠ ይላል። ወተሰብሐም ሱራፌል በኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። ስለዚህ ድንግል ማርያም ምንድን ናት? ሳፋየር እስቲ በሉ ሰምፔር ናት። ሁለት ነገር ላይ አበቃለሁ። ሌላው እመቤታችንን ሳስብ ሌላ የሚታሰበኝ ኤመራልድ ነው። ኤመራልድ አይታችሁታል? አረንጓዴው ማለት ነው። ኤመራልድ በሉር እሷ ኤመራልድ ናት። በኤመራልድ ሁሉ ልትሳል ትችላለች። ኤመራልድ ድንጋይ ምንድነው? በጣም የሚገርም ማዕድን ነው። ጠንካራ ማዕድን ነው፣ ግን ሰማያዊ ነው። አረንጓዴ ነው። የምን አምሳል ነው? የገነት አምሳል ነው። ሂለር ነው፣ ፈዋሽ ነው። የሚገርማቸው ኤመራልድ ብዙ በሽታዎችን ማከም የሚችል በጣም የሚገርም ድንጋይ ነው። የአእምሮ መታወክን ያክማል። እመቤታችን የሁሉም ሐኪም ናት አይደል እንዴ? ኤመራልድ በሉር እንለዋል። በቃ አረንጓዴ ነው፣ የገነት አምሳል ነው። እመቤታችን እውነተኛውን የሕይወት ዛፍ ኢየሱስ ክርስቶስን የሰጠችን ምንድን ናት? እሷ ናት። መጨረሻ እስቲ በኦኒክስ ልመስላት፣ በቀዩ ማዕድን። ያ ቀዩ ደግሞ በጣም ደም የሚመስል ነው። እሱ ሁሉ ለጌታ ያላት ፍቅርና ታማኝነትን ይወክላል። ያነባችውን እንባ ይወክላልና ቅድስት ድንግል ማርያም በእውነት በአሜቴስጢኖስ ብትሰራ፣ በአሜቴስት ብትሰራ፣ በሳፋየር ብትሰራ፣ በዳይመንድ ብትሰራ፣ በፓርል በእንቁ ብትሰራ፣ በኤመራልድ ብትሰራ ክብሯ፣ ንጽህናዋ፣ ቅድስናዋን የሚያጎሉ በመሆናቸው አባታችን አባ ጊዮርጊስ በአርጋኖን ላይ በእነዚህ ሁሉ የከበሩ ድንጋዮች እየመሰለ ድንግል ማርያምን አክብረዋል። ረድኤቷ በረከቷ ይደረብን። አንድ ነገር ተናግሬ ላብቃ። ስዕላት ስጦታ ይወዳሉ። እችን ነው ነግራችሁ። ለታቦተ ጽዮን ስጦታ ሰጥተዋት እንደነበረ እመቤታችን በጣም የምትወዳቸው ነገሮች አሉ። እኔ በሕይወቴ በደንብ ማውቃቸው ነገሮች አሉ። እነሱን ትንሽ ልንገራችሁ። ንጹሕ ነገር ትወዳለች። ብትችሉ ስጦታ ስጧት። ዝም ብሎ አይመጣም። ናንፈርስ ቅድመ ስዕላ እንዘንሁብ ጋዳ ይላል። እጅ መንሻ እየሰጠን በስዕሏ ፊት እናሸብሽብ። የሰማችሁ ነው። መብራት ታበራላችሁ፣ ሽቶ ትረጫላችሁ፣ እንደ ወንድማችን ደግሞ በወርቅ በእንቁ ትሰራላችሁ። ይሄ ማለት ጊፍት ነው፣ ስጦታ ነው። የሰማችሁ እና እንዲህ ለሚያደርግላት ሰው ደግሞ አቤት እመቤታችን እንዴት እንደምትባርከው እንዴት እንደምትወደው ፍቅር ስለሰጣት እመቤታችን ከኛ ገንዘብ ፍቅር ስጧት። የፍቅር እናት ስለሆነች እንዴት አድርጋ እንደምትሰጣችሁ ራሳችሁ ኑሩበት። እኔ በቃል አይደለም፣ ኖራችሁ ታዩታላችሁ። እና ያን ስጦታ ለእኛም ትስጠን። 2 ደቂቃ አንድ አስገራሚ ታሪክ ነግሬ እወርዳለሁ። 2 ደቂቃ። ዘካርያስ የሚባል ነበረ። እስቲ ስሙን ብጥሩት። ዘካርያስ በሮማ ጊዜ የነበረ ነው። የዋህ ነው። በጣም መልካም ሰው ነው። አንድ ቀን ቤተ ክርስቲያን ሲሄድ የእመቤታችንን ስዕል ያያል። ልቡ ይመታል፣ ይደነግጣል፣ ደስ ይለዋል። ምን ስጦታ ልስጣት ብሎ ያስባል። በዛ ጊዜ የአበባ ወቅት ስለነበረ 50 ጽጌረዳ እየቆረጥኩኝ በስዕሏ ፊት እሰካለሁ አለ። ስንት ጽጌረዳ እንዳትረሱ፣ ቁጥሩ እንዳትረሱ። ስንት? 50። በጣም ጥሩ። በየቀኑ አበባ እያደረገ ስዕሏን እያስጌጠ እያሽሙንሙነ እየተሳለማት ይሄዳል። አበባ እንግዲህ የሚገኝበት ወቅት አለ፣ የማይገኝበት ወቅት አለና በድንገት አበባ ጠፋ። በጣም አዘነ። እያፍር ቀዊ መቅድመ ስዕልኪ ወርኃ ጽጌረዳ መሐልቀ። የጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም። ቅዱስ ገብርኤል እንዳመሰገነሽ 50 ጊዜ የመልአኩን ሰላምታ በአበባው ምትክ አቀርብልሻለሁ ብሎ ይህ የዋህና ቅን ሰው እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ ስንት ጊዜ? በምኑ ፈንታ? በ50 አበባ ፋንታ ማለት ጀመረ። እንዳትረሱ ይህን ታሪክ። ይህ ሰው ሀገር አቋርጦ ሲሄድ ሽፍቶች ያገኙታል። እኔ ቤት ትልቅ የእመቤታችን ተአምር አለና ያ ተአምር በሙሉ ይሄ ታሪኩ ስዕሉ ተስሎበታል። እና ከዛ ሽፍቶቹ ሊገሉት ቀስታቸውን ይዘው ይጠጉታል። ይሄ የዋህ ሰው አላያቸውም። የእመቤቴ ወዳጅ እንዳስለመደው እጁን ዘርግቶ ጸሎት ማድረግ ጀመረ። የማንን ሰላምታ? ስንት ጊዜ? በምኑ ፈንታ? በጣም ጎበዞች፣ በአበባው ፈንታ።
አሁን ሊገሉ ሲጠጉት እጁን ዘርግቶ ሲጸልይ እመቤታችን በታላቅ ክብር ከሰማይ ስትወርድ ሌቦቹ ይመለከቷት ጀመረ። ይሄ እኮ እውነተኛው ሰው እኮ አላያትም፣ ሌቦቹ ነው የሚያዩት። በብርሃን ዙፋን ላይ ተቀምጣለች፣ ይመለከታሉ፣ ደነገጡ። ራእዩ ከባድ ስለሆነ ሰይፋቸውን ጣሉ። እንዳስለመደው እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ ብሎ አንድ እጅ ሲነሳት አንዲት የጽጌረዳ አበባ ካፉ ትወጣለች። እመቤታችን ትታቀፋታለች። የተአምር አበባ እኮ ስንት ጊዜ 50 አበባዎች አቅፋ ባርካው ስትወጣ ይመለከታሉ። ደንግጠው እግሩ ስር ተደፉ። አንተ ሰው ምንድነው የምታደርገው? ኧረ እኔ ምንም አላደርግም። ድሮ በእመቤቴ ስዕል ፊት 50 አበባ አደርግላት ነበረ። አበባው ሲያልቅብኝ የመልአኩን ሰላምታ አቀርብላታለሁ አለ። እመቤታችንማ 50 አበባ ከእጅስ ካፍ ስትቀበል አይተናታል። ይሄን ያዩ አይኖቻችን ኃጢአት አያዩም ብለው ንስሐ ገብተው መንጉሰው ገዳማውያን ሆነዋል። አያችሁ፣ ትቀበላቸዋለች እና የወንድማችን ስጦታ ትቀበለዋለች። ድሮ በጥንት ጊዜ ሜሪ ጎልድ ታውቃላችሁ? አበባ ብዙ አይነት አበባዎች አሉ። ቢያንስ ወደ 1000 እስከ 800 እስከ 1000 የሚጠጉ አበባዎች የእመቤታችን ምሳሌዎች አሉ። አንዱ ሜሪ ጎልድ ነው። ሜሪ ጎልድ ታውቁታላችሁ? በጣም ደስ የሚል አበባ ነው። ድሮ የወርቅ ሳንቲም ጊፍት ይሰጧት ነበር ስዕሏ ስር። የጥንት ክርስቲያኖች ጊፍት መስጠት ካልቻሉ ደግሞ ያንን አበባ ስዕሏ ፊት ያስቀምጡ ነበር። እመቤታችን ሁሉም ትባረካለች፣ ረድኤቷ ይደረብን። ስለዚህ እንዳትረሱ። እኔም መጽሐፌን እንግዲህ በ18 አስመርቃለሁ። ደግሞ የሚገርመው መልክዓ ስዕል ሉቃስ የሳላቸው 8 ስዕላት አሉ። 100 ስዕላት ተካተዋል። 15ኛው ሴንቸሪ በ14ኛው ሴንቸሪ ካታኮምብ ላይ የተሳሉ ስዕላት እና ለወንድማችን ወደፊት በደንብ አድርጌ የምሰጠው ምነግረው 245 ስዕላት አሏት እመቤታችን በስዕላት በክብረ በዓል ደረጃ። እያንዳንዳቸው ስዕላት ደግሞ ታሪክ አላቸውና ቀጣዩ መጽሐፌ ደግሞ እነዛን ሁሉ 245 ስዕላቷን ማውጣት ይሆናል። እንግዲህ በ18 ደግሞ በማደርገው መርሃ ግብር ላይ ጌት ፋም ሆቴል 8 ሰዓት ላይ ሚያዝያ 18 ትገኛላችሁ ብዬ አምናለሁ። በጣም 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 ደስ ብሎኛል። እግዚአብሔር እጅህን ይባርከው። ብዙዎች ስዕላትን የሳለ እጃቸው በነገስታት ሲቆረጥ እመቤታችን መልሳ ተክታላቸዋለች እና የስዕሏ ኃይል የስዕሏ በረከት ታላቅ ነው። የተቀደሰ ወዝ የሚወጣባቸው ስዕላት አይኔ ተመልክቷል። በቅዱሳት ስዕላት ላይ ያለውን በረከት አይኖቼ ለብዙ ጊዜ አይተዋል። እኔም 10 ጊዜ እመቤታችን የስዕሏን ጉባኤ ኢትዮጵያ ላይ አድርጌያለሁ። 10 ጊዜ ሰዓሊተ ምሕረት በ23,000 አበባ አስጊጠን በፈረስና በሰረገላ አድርገን እንጦጦ ማርያም፣ አራዳ ቅዱስ ጊዮርጊስ፣ ገነተ ጽጌ ማለቴ ነው፣ ጃቲ ኪዳነ ምሕረት፣ ምስራቀ ፀሐይ ምድ 10 ጊዜ በሰረገላ እንዲሁ የቅዱሳት ስዕላት ክብር ገብቶናል። የልምድ ሰዎች አይደለንም። በደንብ ደግሞ በረከቱን አፍሰነዋልና አንተም ይህን በረከት እንድታፍስ እንዳፈስ ካምናለሁ። እመቤታችን አብዝታ አብዝታ ትረፍርፋ ትባርክህ። እንግዲህ እንደምንገናኝ የኔንም የጸሎት ቤት ያሉት ቅዱሳት ስዕላትን መተህ እንደምታይ አብረን የጋራ ጸሎት እንደምናደርግ አምናለሁ። የአምላክ እናት ቅድስት ድንግል ማርያም ይህን ጉባኤ ትባርክ። እኔ ሌላ አገልግሎት አለኝ እንጂ እዚሁ ውዬ ይህን በረከት ብቋደስ በጣም በጣም ደስ ይለኝ ነበረ። ብቻ እንኳን ደስ አለ። ዳይመንዷ፣ ሳፋየሯ፣ ኤመራልዷ፣ ኦኒክሷ፣ በሉሯ፣ እንቋዋ ድንግል ማርያም በረከቷን አትረፍርፋ እንድትሰጥ ምኞቴም ጸሎቴም ነው። እግዚአብሔር ሰላም ከሁላችን ጋር ይሁን። ቃለ ሕይወት ያሰማልን። ቅድምም ብያችሁ ነበር። ቃለ ሕይወት ያሰማልን ሲባል ቃለ ሕይወት ያሰማልን በሉ ብያለሁ። እንግዲህ መምህራችን ሌላ ጉባኤ ስላላቸው እሳቸውን እንሸኛቸዋለን። ለክቡር መምህራችን መጋቢ አዲስ ዶክተር ሮዳስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ወንድማችን ሳሊ እና አርቲስት ጌታቸው ታደለ የሳላቸው የእመቤታችን የቅድስት ድንግል ማርያምና የልጇ የኢየሱስ ክርስቶስ ስዕልን ለማክበር አክብረን ደግሞ በረከት ለማግኘት ነው የተሰበሰብነው። በመካከላችን በርካታ ታዋቂ ሰዎች፣ ታላላቅ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አምላካችን እግዚአብሔር
ለዚህ ሰዓትና ለዚህ ደቂቃ እንድንደርስ ፈቅዶልን በየቦታው በየጊዜው ስለ እመቤታችን ድንግል ማርያም እንድንሰማ ስለፈቀደልን እናመሰግነዋለን። ስድቤን አርቀሽ ነውሬን ሸፈንሽው ማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ ጽናናለሁ ሐዘኔን ባንቺ ረሳለሁ። ስድቤን አርቀሽ ነውሬን ሸፈንሽው ማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ ጽናናለሁ ሐዘኔን ባንቺ ረሳለሁ። ነውር አለብኝ ብዙ ስድብ አንጀት የሚልጥ ልብ የሚያቆስል ስሜን ለውጠው ቢያንቋሽሹኝ ባዘን በለቅሶ ድንግል መጣሁኝ። እንደ ሐና ሆኜ በቤተ መቅደስ በመረረ ሐዘን ነው እኔም ማለቅስ። ፍረጅልኝና ልመለስ ከቤቴ ሐዘኔን በደስታ ለውጭው እናቴ። በግራም በቀኝም ጠላት ቢከበኝ አብዝቼ ጮኻለሁ እናቴ ስሚ ቤቴ ብዬ ስጠራሽ ከመከራ ሁሉ ታወጭኛለሽ። ስድቤን አርቀሽ ነውሬን ሸፈንሽው ማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ ጽናናለሁ ሐዘኔን ባንቺ ረሳለሁ። Let's
ወደደ። የጌታዬ እናት እኔን አሰበችኝ፣ ታሪኬን ቀይራ ይኸው ባረከችኝ። የእመቤቴ ከሆንክ ማን ይቃወመኛል? ወጀቡማ ይበሉም ይታዘዝልኛል። ስድቤን አርቀሽ ነውሬን ሸፈንሽው፣ ማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ ጽናናለሁ፣ ሐዘኔን ባንቺ ረሳለሁ። ወይን እኮ አልቋል የዶኪማስ ቤት፣ ድንግል አማልጂው ነይኛ እመቤት። ስምሽ ሲጠራ በየቦታው ይሞላልና የጎደለው፣ ግራ የገባው የቸገረው ድንግልን ጥራት እንድትረዳው። ሳዝን ስትክዝ የምታጽናና እናት አለችኝ ርኅርኅተ ሕሊና። እናቴ እመቤቴ ብዬ ስጠራት መከራ ሁሉ ታወጭኛለሽ። ስድቤን አርቀሽ ነውሬን ሸፈንሽው፣ ማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ ጽናናለሁ፣ ሐዘኔን ባንቺ ረሳ። ወይን እኮ አልቋል የዶኪማስ ቤት፣ ድንግል አማልጂው ነይኛ እመቤት። ስምሽ ሲጠራ በየቦታው ይሞላልና የጎደለው፣ ግራ የገባው እንድንዘምርለት የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። መላከ ሰላም ቀሲስ እንግዳ ወርቅ እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እንግዲህ ዛሬ ታላቅ ዕለት ነው። እመቤታችንን የምናከብርበት፣ እሷን አክብረን የምንባረክበት፣ ልጇን የምናከብርበት፣ እሱን አክብረን የምንባረክበት ዕለት ነው። ብድግ በሉና ሁለተኛውን ዙር ሰዓሊና አርቲስት ጌታቸው ታደለ ከሳላቸው ስዕሎች መካከል ሁለተኛው ዙር ስዕላትን እንግዲህ በክብር ሊቃውንቱ ካህናቱ በእውነት ደስ በሚል መልኩ እያጠኑ ተለያይዘው ወደዚህ ወደ አውደ ምሕረቱ ወደ መድረኩ ይዘው እየመጡ ነው። እንግዲህ እነዚህን ደግሞ ቅዱሳን ስዕላትን ከፍቶ የሚያሳይልን ሰው በወንድማችን በሳሊ ጌታቸው አማካኝነት እንግዲህ ማን ይሁን የሚለው እንወስድና ከዛ በኋላ ስለ ስዕላቱ አጭር ነገር ተናግረን ወደ ቀጣይ መርሃ ግብር ነው ሄደው ማንን እንጥራ ከመድረክ የኢትዮጵያ ሰዓሊያን ማህበር ዋና ፕሬዝዳንት ክቡር አቶ አክሊሉን
ወደዚህ ወደ መድረኩ እጋብዛለሁ። እሳቸው ከመላከ ኃይል ቀሲስ ኢዮብ ጋር በመሆን ስዕላቱን ያሳዩልናል። ወደዚህ ይምጡ። እርስዎ ወደዚህ ይምጡና መላከ ኃይል ቀሲስ ኢዮብ እና እርስዎ አብረው በጋራ ሆነው እየከፈቱ ይሄዳሉ ማለት ነው። ወደዚህ እሺ፣ በዚህ ሲሆኑ ቀሲስ ይከፍታሉ፣ እርስዎ ይታገዛሉ፣ ያግዛሉ ማለት ነው። መላከ ኃይል መክፈት ይጀምሩ። የመጀመሪያው ስዕል እንግዲህ የምታዩት ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁዳውያኖች እንግዲህ በአይሁዳውያን እጅ ተይዞ በሚሄድበት ሰዓት እመቤታችን እንግዲህ የተሰማትን ጥልቅ ሐዘን እሷ ደግሞ በሕመሟ እንድትበረታ በዓይኑ ምልክት ሲሰጣት ነው። ይህ እንደሚሆን ስለሚያውቅ ማለት ነው። እሺ ወንድማችን እንዲያብራራ የፈለግኩት ይበልጥ ስዕሉን ስለሳለ በጥልቀት በደንብ እንዲገልጥ ነው። ሁለተኛው ደግሞ ሁለተኛው ስዕል ደግሞ የሳልኩት ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በቀረበበት ሰዓት በጣም ብዙ ሺህ ሕዝብ ብዙ ወታደሮች ባሉበት መካከል ከሁሉ በተሻገር ልጇ እናቱን እንግዲህ በፍቅር በስስት ሳያት ያለው ነው። ያው ከሱ ውጪ ብቸኝነቷ ስለሚሰማት ምንም ማድረግ ባትችል ሐዘኗን ለማሳየት ነው። ሶስተኛው እንግዲህ ከፍርድ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ 6666 ሲገረፍ ልጇ ወዳጇ ይህን ሁሉ መከራ ሲያሳልፍ በዓይኗ ፊት ለፊት ሆና እያየችውን ስቃዋን መከራዋን ለማሰብ እንግዲህ ወደ 3000 የሆኑ መስመሮች ሰውነቱ ላይ አሳርፍ ያለው ስላልበቃኝ ነው ማለት ነው። ይህኛውም እንግዲህ መስቀል ተሸክመው ወደ ቀራንዮ ሲሄድ የዛን ከሰውነቱ ያለው ደም ልብሱ ራሱ ወርዝቶ ደም በደም ሆኖ በሄደበት ሰዓት በድካሙ በውድቀቱ ሰዓት ሁሉ አይዞ ልጄ እያለች ምን ላድርግልህ እያለች ያለውን ስሜት ለማሳየት ነው። አመሰግናለሁ። ሰዓሊ ብዙ መናገር አይችልም። እኔ ግን በእውነቱ ያየሁት ነገር ምንድን ነው? እነዚህ አይነት ስራዎች አልተለመዱም በእኛ ሀገር ላይ። ሁላችን የምናውቃቸው ስራዎች መሮች ናቸው። ቅድስት ማርያም ልጇን ይዛ ብቻ ነው የምናየው። ስለዚህ እነዚህ ስራዎች በአንድ በኩል ስመለከተው ትዝ ያለ ነገር ምንድን ነው? ጌታ ኢየሱስ ክርስቶስ ከአሳዘንኩሽ ችግሮች እነማን ናቸው ብሎ አምስት ኮንሴፕቶች ተናግረዋል። እነሱ ነገሮች እዚህ ውስጥ እንዳሉ ነው ያየኋቸው። ስለዚህ ሳሌ ጌታቸው ኦልሬዲ ታሪካዊ ወይም ትርክት ናሬቲቭ የሆነ ስራ በመስራቱ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ ክቡር አቶ አክሊሉ የኢትዮጵያ ሰዓሊያን ማህበር ፕሬዝዳንትን እጅግ በጣም አድርገን እናመሰግናለን። ስዕላቱ እንደምትመለከቱን ከዚህ በመቀጠል ከታች ከዘማሪት የትምወርቅ ጋር ነው ዝማሬ የምንዘምረው ማለት ነው። ግን በመካከላችሁ ስዕላቱን እንደምትመለከቱት ኢየሱስ ክርስቶስ ተላልፎ ሲሰጥ እመቤታችን ሐዘኗን በደንብ አድርጋ እዛ ላይ ታሳያለች። በማቴዎስ ወንጌል ምዕራፍ 26 ቁጥር 47 ላይ ያለ ነው። በፍርድ አደባባይም ደግሞ እንደምታዩት ሲፈረድበት እንዲሁም ደግሞ እሺ እንግዲህ ከጋበዝናቸው ዘማሪያን መካከል የተጋበዘች ዘማሪት እህታችን ሰላማዊት ስለመጣች ከሷ ጋር ነው የምንዘምረው። የትምወርቅን ቀጥሎ ታገለግናለች። ይህ እንደምትመለከቱት እመቤታችን ሐዘኗ በዓይኗ ላይ ይታያል። እንባ ቀራ ልጇን ወዳጇን መከራ አይሁድ ሲያበሉት እየተመለከተች በእውነት ሐዘኗ እጅግ ከባድ ነውና ስዕላቱም የሚገልጡት ሐዘኗን በትክክል በሚገልጥ መልኩ የቀለም አመራረጡ አጣጣሉ እንዲሁም አጠቃላይ ያለው የስዕሉ ጠቅላላ ገጽታ የሚገልጠው የእመቤታችንን ሐዘን ነውና ይህንን ወንድማችን ሰዓሊና አርቲስት ጌታቸው ታደለ ስሎ አቅርቦልናልና
በእውነት እጅህ ይባረክ ማለት እንወዳለን። ከዚህ በመቀጠል ከእህታችን ከዘማሪት ሰላማዊት ጋራ ዝማሬ እንዘምርና በመቀጠል ደግሞ በመካከላችን እጅግ የምንወደው ወንድማችን መምህር ዲያቆን ሄኖክ ኃይሌ በመካከላችን ተገኝቷል። ከእሱ ጋር ደግሞ የተወሰነ ቆይታ እናደርጋለን ማለት ነው። እንግዲህ ስዕላቱ ብድግ ብላችሁ ነው በእውነት ማክበር የሚገባችሁ። የእመቤታችንን ስዕል የልጇን ስዕል በዚህ መልኩ ካህናቱ እያጠኑ በድባቡን ጥላ ዘርግተው ይዘው እየሄዱ ነው። እየገባ የምትመለከቱት በጣም ግሩም የሆነ ያሳሳል ዘይቤ የተከተለና መከራውን ስቃዩን እንድናይ አድርጎ የሳለልን ወንድማችን እግዚአብሔር ይስጥልን። ሊቃውንት ወደ ውስጥ ይዘውት ይገባሉ ማለት ነው። አረፍ ትላላችሁ። ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። እህታችን ዘማሪት ሰላማዊት እንደምን ዋላችሁ። አንቺ ወርቅ መግጃ ነሽ እያለን አብረን እንዘምራለን። አንቺ የወርቅ መግጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ የሕይወት ውሃ ከጥም የሚያረካኝ እኔ ተሻጋሪ ነኝ። ማርያም ሆነሽኝ ድልድይ ልጅሽ መድረሻዬ ነው በደስታ የሚያኖረኝ። አንቺ የወርቅ መግጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ የሕይወት ውሃ ከጥም የሚያረካኝ እኔ ማርያም ሆነሽኝ ድልድይ ልጅሽ መድረሻዬ ነው በደስታ የሚያኖረኝ። እኔ እርቃኔን ነኝ ከጸጋው ርቄ በክፉ ግብር ባጢአት ወድቄ። ማርያም አንቺ ነሽ የሸማኔ ዕቃ፣ ልጅሽ ልብስ ነው ለሁሉ የሚበቃ። ልጅሽ ልብስ ነው ለሁሉ የሚበቃ። አንቺ የወርቅ መግጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ የሕይወት ውሃ ከጥም የሚያረካኝ እኔ ተሻጋሪ ነኝ። ማርያም ሆነሽኝ ድልድይ ልጅሽ መድረሻዬ ነው በደስታ የሚያኖረኝ።
ልጅሽ እንቁዬ ትርፌ ዘመዴ ለኔ ለደሃው ማከማቻዬ የከበረ ጌጥ ልጅሽ ቤዛዬ የከበረ ጌጥ ልጅሽ ቤዛዬ አንቺ የወርቅ መቅጃ ነሽ እኔ የተጠማሁ ነኝ ልጅሽ የሕይወት ውሃ ከጥም የሚያረካኝ እኔ ተሻጋሪ ነኝ ማርያም ሆነሽኝ ድልድይ ልጅሽ መድረሻዬ ነው በደስታ የሚያኖረኝ እኔ ተጓዥ ነኝ አንቺ መቅዘፊያ ልጅሽ ወደብ ነው የሕይወት ማረፊያ አንቺ ፊደል ነሽ እኔ ተማሪ ልጅሽ ወንጌል ነው ቸር አስተማሪ ልጅሽ ወንጌል ነው ቸር አስተማሪ አንቺ የወርቅ መቅጃ ነሽ እኔ የተጠማሁ ነኝ ልጅሽ የሕይወት ውሃ ከጥም የሚያረካኝ እኔ ተሻጋሪ ነኝ ማርያም ሆነሽኝ ድልድይ ልጅሽ መድረሻዬ ነው በደስታ የሚያኖረኝ አንቺ መርከቤ እኔም ነጋዴ ልጅሽ እንቁዬ ትርፌ ዘመዴ ለኔ ለደሃው ማከማቻዬ የከበረ ጌጥ ልጅሽ ቤዛዬ የከበረ ጌጥ ልጅሽ ቤዛዬ አንቺ የወርቅ መቅጃ ነሽ እኔም የተጠማሁ ነኝ ልጅሽ የሕይወት ውሃ ከጥም የሚያረካኝ እኔ ተሻጋሪ ነኝ ማርያም ሆነሽኝ ድልድይ ልጅሽ መድረሻዬ ነው
በደስታ የሚያኖረኝ። ዝማሬያችን ይቀበልን። ለዘማሪት እህታችን ዘማሪት ሰላማዊት ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። በእድሜና በጤና በቤተ መቅደሱ ያቆይልን። ሀሳባችሁ እዚህ ጋር ነው። ሀሳባችሁ እዚህ ጋር ነው። እሺ፣ ከዚህ በመቀጠል እጅግ የምንወደው ወንድማችን መምህራችን መምህር ዲያቆን ሄኖክ ኃይሌ መልእክት ያስተላልፍናል። ቀጥታ ወደ ሶስታችኋል።